ገንዘብ ቸግሮኛል ብላችሁ በፍጥነት ሁለተኛ ስራ፣ ሶስተኛ ስራ ኢንካም መጨመር ላይ ፎከስ አድርጋችሁ ያንን እየፈለጋችሁ ያላችሁ ሰዎች ይህንን መልእክት በደንብ አዳምጡ። መጀመሪያ የያዝነውን ገንዘባችንን እንዴት ነው ማኔጅ እያደረግን ያለ ነው? ሁሉም የገንዘብ ችግር ኢንካም ብቻ በመጨመር የሚፈታ አይደለም። መጀመሪያ የምንፈታው ነገር ቢኖር የመጣው አሁን ላይ ያለው ኢንካማችሁ ወደ ምን ነው እየሄደ ያለው? ፋይናንሻል ፋውንዴሽናችን ስትሮንግ ለማድረግ በትክክል ለመገንባት የሚያስፈልጉን ዋና ዋና ነገሮች አሉ። የመጀመሪያው ኢንካም ፕሮቴክሽን ነው። ሁለተኛው ደግሞ ያሉብንን እዳዎቻችንን ማኔጅ ማድረግ ነው። ሶስተኛው ደግሞ ለኢመርጀንሲ ፈንድ መዘጋጀት፣ ለአጋጣሚዎች መዘጋጀት ነው። አራተኛው ደግሞ ለሪታይርመንት መዘጋጀት ነው። ያለን ገንዘባችን ወደ እነዚህ ቦታዎች መጀመሪያ መሄድ ካልቻለ እኛ ማኔጅ ማድረግ ካልቻለን እና ወደ ፈለገው ቦታ ሁሉ የሚሄድ ከሆነ በስሜታችን የምንመራ ከሆነ ቡና አምሮኛል ዛሬ፣ ውጭ መብላት አምሮኛል ዛሬ፣ እስቲ አዲስ ልብስ ልግዛ፣ ከፍቶኛል ዛሬ፣ እስቲ እንትን ልግዛ እያልን በኢሞሽናችን ብቻ የምንንቀሳቀስ ከሆነ ተጨማሪ ገንዘብ ሄደን ብናመጣ ራሱ ገንዘባችን በዛው አይነት መንገዱ ነው የሚያልቀው። ነገር ግን ደግሞ ገንዘብ ከመጨመራችሁ በፊት ያላችሁን ነገር በትክክል የገንዘባችሁ ማኔጀር ሆናችሁ በትክክል ወደ የሚሄድበትን ማዘዝ መቻል አለባችሁ ማለት ነው። ስለዚህ ይሄንን ነገር እየፈለጋችሁ ያላችሁ ሰዎች ልትደውሉልኝ ትችላላችሁ። እንዴት አድርጋችሁ እነዚህን ነገሮች ማስተካከል እንደምትችሉ አንድ የተቀደደ ባሊ እንዲጠቃጠቁ ያላቸው ብላችሁ አስቡና እነሱ ካልተደፈኑ ሞር ውሃ በገባበት ቁጥር ይወጣል እንጂ የሚይዝ ነገር የለም አይደለ? ልክ እንደዛ ሁሉ መጀመሪያ የተቀደዱትን ነገሮች እንዴት ነው የምንደፍነው? ከዛ ደግሞ በትክክለኛ ቦታ ወደ ትክክለኛ ቦታ ገንዘባችንን እንዴት ነው የምናስቀምጠው የሚለውን ነገር መማር የምትፈልጉ ሰዎች ኮንታክት አድርጉኝ። በዛውም ደግሞ እሱንም ተምራችሁ ተጨማሪ ደግሞ ገንዘብ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ፋሎ ያላደረጋችሁኝ ፋሎ አድርጉኝ። እንደዚህ አይነት የፋይናንስ ትምህርቶችን የምትፈልጉ ከሆነ ፋሎ አድርጉኝ ማለት ነው። ስልኬ ፕሮፋይሌ ላይ ያለላችሁ፣ ፌስቡክም ያላችሁ፣ ቲክታክ ላይም ያላችሁ ፕሮፋይሌ ላይ ሄዳችሁ ትደውሉልኝ ትችላላችሁ። ዲስክሪፕሽን ላይ ማስቀምጥላችኋለሁ። ኢንፎ ብላችሁ ደግሞ ኮመንት አድርጉ፣ ስልኬን እልክላችኋለሁ ማለት ነው። ደውሉልኝ። ቴንክ ዩ ባይ